3800 ገደማ የሚጠጉ ሬዚደንት በፖስት ግራጁዌት ደረጃ የሚማሩ ከቀደም ያነሳቸው ጥያቄዎች ስላለ የነሱን ደሞዝ ጉዳይ የፌደራል መንግስት ችግሩን ይፍታ ስንል ግማሽ ቢሊዮን ብር ነው የጨመርነው። ሰሞኑን ላስት መንዝ እናንተ ጋር አልደረሰም ዜናው ይሆናል። ግን ከየክልል ሊማሩ ይመጡ ሰዎች ክልል ደግሞ አልቀጥርም እያለ ስለሆነ የነሱን መንግስት ቢሸፍን ክልል ቢቀጥር ቅድም ያነሳችሁት ጉዳይ ሰምሃው ስለሚቃለል 3800 ሰዎች ተብሎ ግማሽ ቢሊዮን ብር ነው የፈቀድነው። ይሄ አምና ክረምት ሐምሌ ላይ ፓርላማ ካጸደቀው በተጨማሪ የሚነሳ ነገራችሁ። በየጤና ጣቢያው ቤት የለም ቅድም እንዳነሳችሁት አንጥፎ ይተኛሉ ምናምን ጨምሮ ማለት ነው። 354 ጤና ጣቢያዎች ላይ 4248 ቤቶች ተሰርተዋል ዘንድሮ 4200 እና ሴክተሩ ምንም ነገር አላገኘም ካላችሁ ሌላው ደግሞ ምን ይላል የሚል ጥያቄ ያስነሳብኛል። ከዚህ በላይ ያስፈልገዋል ወይ? ጥያቄ የለውም። ከዚህ በላይ ኢንቨስት ካላደረግን ጤና ሴክተር ላይ ሰው ብናስተምርም ብንወልድም ጤና ከሌለው የሀገር ጤና የላትም ማለት ነው። ያስፈልጋል ሴክተሩ ላይ ትኩረት ሰጥቶ መስራት ኢንቨስት ማድረግ። ግን የተደረገውን በሙሉ ምንም ነገር እንዳልተደረገ እና እየተሰራ እንዳልሆነ ካሰባችሁ ስህተት ይሆናል። ብዙ ሙከራዎች አሉ እና እናጠናክራለን ሙከራዎቹን። ከበጀት ጋር ተያይዞ ይለያያል። የፌደራል ስርዓት የበጀት አቀማመር ነው የምታውቁት። አብዛኛው ክልል 13% ነው በጀት የሚይዘው። አብዛኛው 16 የሚይዝ አለ። ኤክሰፕሽናል ስለሆነ አልወስደውም። ዝቅተኛ እስከ 5 የሚወርዱ ክልሎች አሉ በክልል ደረጃ። በፌደራል ደረጃ ያለውን በኋላ መጣበታለሁ። ከጂዲፒ አንፃር ንጽጽሩና የውጭ ነው አብዛኛው የመንግስት አይደለም የሚል ጥያቄ ተነስቷል። እንዲያውም በዚያው እሱን አይቶ ለማለፍ የውጭ ነው የመንግስት አይደለም ያልከው ወጣት እዛ አካባቢ እርግጠኛ አይደለሁም አንተ ራሱ የግል ለመሆን። አብዛኛው የኢትዮጵያ ነገር የውጭ ነው። የዕዳ ኢኮኖሚ ተሸክመን የብድር ኢኮኖሚ ተሸክመን የውጭ ነው የሚል ነገር ትክክል አይደለም። እኛ በጀት ስናስብ እኮ እንንትና ያግዙናል ይሄን ያክል ፐርሰንት ብለን በጀት ራሱ ምን ይዘው ይሄ መዘንጋት በእናንተ ደረጃ አደገኛ ነው። ታች ሲወርድ ሊዘነጋ ይችላል። ይሄን ሀገር ከብድር ጫና ከልመና ጫና እናውጣ ብለን ቆርጠን ከተነሳን ደግሞ ይሄ ጄኔሬሽን ይቀልጣል፣ ለልጆቻችን ይሆናል እንጂ ከውጭ ምን አለ? ሁሉ ነገር ውጭ እኮ ነው። አሁን በኋላ የምትጎበኘው ግቢም ውጭ ነው፣ ተለምኖ የመጣ ነው። አንድም ብር ከትሬጀሪ ያወጣበት። ነገር ግን ለምንድነው ሕክምና ሴክተር ላይ የውጭ የሚበዛው ከሆነ ጥያቄው የሚረዱ ሰዎች መንገድ ስሩልን ቢባሉ አያግዙም። ሌላው ቀርቶ ፉድ ሴኩሪቲ ላይ የሚያግዙን ኢሪጌሽን ላይ ይሁን ሲባል ኢንፍራስትራክቸር ከሆነ ትንሽ ሰብሰብ ይላሉ። ያው እርዳታ እየለመንክ ቦታ ማትመርጥም። አንዱ መለመኛ ኤሪያችን ሕክምና ነው። ብዙዎች በቀላሉ የሚያግዙት ሴክተር ደግሞ ሕክምና ነው። ሕክምናን በለመና እናመጣለን፣ ሌላውን ደግሞ በእኛ እንሸፍናለን። ምን ማለት ነው? በምንታገዝበት ማለት ነው። አጋዦቹም ማቺንግ ይጠይቃሉ። እኔ መቶ ሰጣችኋለሁ 100 ካላዋጣ መንግስት ይላሉ። እና ወደፊትም በእርዳታ በኢንቨስትመንት የሚመጣው ማስፋት ነው ያለብን እንጂ የውጭውን እንደ ሌላ ቆጥረን የኛን ብቻ ማሰብ ትክክል አይደለም። በጀቱን በሚመለከት ግን የውጭ ሲሆን ይበላል አልከው። ያው የሚበላ ሰው ካለ ስጋ በልቶ አይተውም አጥንትም ያው እንደምታውቀው ነው። ግን በሕክምና ሴክተር አብዛኛው ገንዘብ የበጀት አካል ነው። ኤኬሌ ያግዛሉ ተብሎ ከበጀት ጋር የሚሄድ ነው። ዝም ብሎ የሚያልፍ አይደለም። በጀቱን የሚበላ ሰው እርዳታውን ይበላል፣ ከጓደኛው ይበላል፣ ከሀገሩም ይበላል። እሱን እንግዲህ ያው ማቆም ትንሽ ያስቸግራል። ኤሪያውን በዛ ማየት እንደዚያም ሆኖ በአምና ትልቅ ፕሮግረስ የነበረው በጀት ላይ ዘንድሮም አቅም በፈቀደ መጠን እንሞክራለን። ሴክተሩን ማጠናከር ያስፈልጋል። ሴክተሩን መደገፍ ያስፈልጋል። ጥያቄ የለውም። የተደረገውን
ድጋፍና ለውጥ እያየን የሚጎለውን እየሞላን የምንሄድበትን መንገድ ማሰብ ጥሩ ነው። ለእኩል ክፍያ ለእኩል ሙያ እኩል ክፍያ በሁሉም ሴክተር ይነሳል። እያጠናን ነው። ሞስት ፕሮባብሊ እየተፈታ ይላል ብዬ አስባለሁ። አንዳንዶች ላነሳችሁ ከመልስ አንፃር ነው ትንሽ ለማንሳት ዲዩቲ ለታክስ የሚጫንባቸው አካባቢዎች ሁሉም ጋር አይደለም አሉ ተብሎ ኤግዘምት ተደርጓል። ለዚህ መንግስት በወር 70 ሚሊዮን ብር ያጣል። ጠይቃችኋል ግን ተወስኗል። ከዲዩቲ ታክስ መክፈል የለባቸውም በሚል ዩኒፎርሚቲውን በሚመለከት በፌደራል ደረጃ ነው የወሰነው። ይሄንን ዩኒፎርም አይደለም ለሚባለው የሁሉም ክልሎች ጤና ቢሮ ኃላፊዎች ስላላችሁ በየክልላችሁ አብዛኛው ሙያተኛ ያነሳውን ሐሳብ ወስዳችሁ በየክልላችሁ ከክልሎች መሪዎች ጋር ፕሬዝዳንቶች ጋር ተጨማሪ ውይይት ማድረግ አለባችሁ። የክልል መሪዎች ኦሮሚያ ውስጥ ያለው ባህሪ አማራ ካለው አማራ ያለው ከትግራይ ስለሚለያይ አንዳንዶቹ ጋር ኢሹ የሆነው አንዳንዶቹ ጋር አይደለም። ተጨማሪ ውይይት ዘርዘር ያለ ውይይት ማድረግ ይኖርባችኋል። ክልል ስፔሲፊክ የሆኑ ጉዳዮች ማለት ነው። በፌደራል መንግስት ግን ለታክስ ኤግዘምፕሽን 70 ሚሊዮን ብር ያሳጣል ተብሎ